ደህና ዋላችሁ። እስላምና ፈረንጅ አሁን እንደው ይኖሩ የሆነ እዚህ መሃል። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ይሄው እንደ አይነት ንግግሮች ናቸው ተናጋሪውንም ሌሎችንም ችግሮች ውስጥ የሚከቷቸው። ልብህ ያውቀዋል አጠገብህ አንድም ፈረንጅ አንድም ሙስሊም እንደሌለ እያወቅ ስሜትህን ተከትለህ ግን ዋሸህ። እስላምና ፈረንጅ እዚህ መሃል ይኖራልን አልክ። እንደሌለ ልብህ እያወቀው የእስላም ሕግ አይታችሁት ከሆነ እንዴ በሰማይ ተስፋ ስለሌለ እኮ ነው። እኔ ሳስበው የኢስላምን ሕግ አይታችሁት ከሆነ በሰማይ ተስፋ ስለሌለው እኮ ነው አልክ። እስቲ አንተ ስታስበው አይደለም ሙስሊሞች ማለት ነው ህንድ ላይ ላም የሚያመልኩት ሰዎች ራሱ ኢንካርኔሽን ድጋሚ እኮ እንመጣለን ብለው ተስፋ አላቸው እኮ። አይደለም እኛ ሙስሊሞችን በነቢያት ሁሉ ምናምን፣ በብሉይ ኪዳን በአዲስ ኪዳን በመጨረሻው መጽሐፍ በቁርአን ምናምን የሆነውን ሰዎች እንግዲህ ወይ ስለ ሃይማኖት አታውቅም ማለት ነው። እኔ ወላሂ ነው ምልህ እመክርሃለሁ፣ ስለ ሌሎች ሃይማኖቶች አይደለም ስለ ራስህ ሳታውቅ በአግባቡ ማውራት ለአደጋ ይጥልሃል። ምክንያቱም ወንጀልህ በአንድ ግለሰብ በራስህ ላይ ብቻ ሳይሆን የሚቆመው ሌሎችን ሁሉ ታሳስታለህ። በጣም የሚገርመው ደግሞ እዛ የተሰበሰቡት ሰዎች ሁሉ ይስቁልሃል። ስንቶች ናቸው እንደ ስታንድ አፕ ኮሜዲ በሃይማኖት ስም ፊት ላይ ከቆሙ በኋላ ለአደጋ የተዳረጉ? በምን የተነሳ? በሚያሳስቃቸው ሰው መሃል ማለት ነው። በጾማቸው ያለ ምቾት እኮ እኛ እንደው በፍስክ የለንም። ቀጠልክና ምን አልክ? እኔ ሳስበው አልክ። ስለ አንተ ሐሳብ ማን አወራ? የተጠየቀው ስላለው ተጨባጭ ሁኔታ ነው። ምን አልክ? ስለኛ ጾም መሆኑ ነው እንግዲህ እያወራህ ያለው። በጾማቸው ያለ ምቾት እኮ እኛ እኮ በፍስክ የለንም አልክ። ተው አትዋሽ። እኛ አይመለከተንም። ለምሳሌ ግን ቅዳሜ ቀን በለው ምን በለው የኩንስፓኛ ቤት ማአት ስጋም ይዘለዘለው ኦርቶዶክሶች ናችሁ የምትበሉት፣ ግን አይመለከተንም። ለምን? አላህ በረካ ያደርግላችሁ። ስለዚህ እኛ በእናንተ ጉዳይ ለምሳሌ እነዚህ ሰዎች እኮ ለፋሲካ ለገና በኃይለኛው ነው በሬ የ100,000 ብር የ200,000 ብር አይመለከተንም፣ አልተመለከተንም። አንተም ምን አትበል። በጾማቸው ሰዓት የሚበሉት እኮ እኛ እንኳን በፍስክ አናገኘውም ብለህ አትዋሽ። በደንብ ታገኙታላችሁ። ሚስት ጋር ነው መተኛት አትከለከል። በጾም ጊዜ ቅቤ ነው፣ ጮማ ነው፣ እርጎ ነው፣ ወተት ነው፣ ተምር ነው፣ ደግሞ ማለስለሻ ደግሞ። ቀጠልክና ምን አልክ? ከሚስት ጋር መተኛት እኮ አትከለከልም አልክ። ጥያቄው እናንተስ መች ጾም ከፈታችሁ በኋላ ከሚስታችሁ ጋር መተኛት ተከለከላችሁ? አየህ የኛ ጾም ለምሳሌ እንድንጾም ያዘዘው የ9ኛውን ወር የረመዳንን ወር ቢሆንም የቀኑን ክፍለ ጊዜ ትጾማለህ። እስከ መቼ? እስከ ማታ ድረስ። በማታው ክፍለ ጊዜስ በቀን የተከለከልካት ነገር በጠቅላላ ትፈቀድልሃለች። በቀን መብላት፣ መጠጣት፣ ከሴት ጋር ግንኙነት ማድረግ ተከልክሏል። በማታውስ ክፍለ ጊዜ እኛ የምናመልከው ጌታ በማታው ክፍለ ጊዜ ብሉ፣ ጠጡ፣ ሚስቶቻችሁን መገናኘት ትችላላችሁ አለ። እንዴ አንተ በዚህ አይነት ማለት ነው 2 ወር የፋሲካን ጾመ ስትጨርስ በቃ ለዘላለሙ ሴት አትገናኝ፣ አትወለድም። አንተ አየህ ሃይማኖቱ እርም ያላረገውን ነገር በሌሎች ላይ እርም ልታደርግ አትሞክር እባክህ። አሁን ለዚህ ሁሉ ምን እንደጎዳህ ግን ልንገርህ። በስሜት ተነስተህ ያሳረርከን መስሎ እኛ ወላሂ ለእንዳንተ አይነቱ ሰው እናዝንለታለን። ምክንያቱም በስሜት ተነስተህ ተናገርክ። አመልከዋለሁ የምትለው ፈጣሪ ራሱ ይሄን አይወድልህም። ለምን? እሱን ለማስደሰት ሳይሆን እንደዚህ እየተንገበገብክ የሸረኛ የመንደር ወሬ የምታወራው ነፍስህን ተከትለህ ነው። ምክንያቱም ጾም ማለት በእናንተ ራሱ ከጧቱ ትነሳለህ 6 ሰዓት ድረስ የሚጾማለ፣ 9 ሰዓት ድረስ የሚጾማለ፣ 11 ሰዓት ድረስ የሚጾማለ። ከዛስ በቆሎም ያፈጥራለ፣ በሽሮም ያፈጥራለ። እንድታፈጥሩ ሃይማኖታችን ነው ባላችሁት እንደፈለጋችሁ ማፍጠር ትችላላችሁ። እኛ አይመለከተንም። እኛ እናንተ ነክተን አናቅም። በሚገርምህ ሁኔታ እኮ ማለት ነው ራስህ የምታውቀው ጾም ሊገባ ሲል ብዙ ክርስቲያኖች ጾም መያዣ ብለው ስጋ በደንብ ይበላሉ አይበሉ? ስለዚህ ለምንድን ነው ስጋ የሚበላው? ለጾም እንዲያውም ሬዲ መሆን በሌላ ነገር ነው አይደለ? በሚገርም ሁኔታ ደግሞ ጾም ሲፈታ በደንብ ተደርጎ ስጋ ይበላል። በሚያሳዝን ሁኔታ የኛንም ልብ በሚሰብር ሁኔታ ደግሞ በዝሙት ሁሉም ያፈጥሩ ሰዎች አሉ። ክርስቲያን ሆነው መጠጥ ቤት ሄደው ሴት ቀጥረው 2 ወር ከጾሙ በኋላ ዝሙት የሚሰሩ ሰዎች አሉ። እነዚህን አታስተምርም? መጀመሪያ የሃይማኖት ሰው ከሆንክ ምን ተመለከተህ እባክህ? ወደኛ ሃይማኖት ቀጠልክና ምናልክ? በጾም ጊዜ ጮማ ነው፣ ቂቤ ነው፣ እርጎ ነው፣ ወተት ነው፣ እንዲያውም ማለስለሻ ተምራለው አልክ። ይሄ እንግዲህ ነገርኩህ እኮ ለኛ ሃይማኖት የተፈቀዱ ነገሮች ለእናንተ ላይ ፈቀዱ ይችላል። ለእናንተ የተፈቀዱ ለኛ ላይ ፈቀዱ ይችላል። እኛ ለራሳችን እንድንኖር ዝም ልትለንና ልትተወን ነው የሚገባው። አንተ ግን ማይገባህን ነገር ተናገር። አረብ አገር ብትሄዱ ደግሞ ከዚህ እስከዛ ተዘርግቶ ስጋጃ በለው ነው ዛለት ብለ ያንንም እያፈሽክ መብላት። አሁን ይሄ ጾም ነው።
እንደፈለገ ቢበላ እኮ የሰው ልጅ መጠን አለው የሚበላበት፣ ከዛ በላይ አይበሉም። ይልቁንም አንተ ለምን በክፉ አይን ተመለከትካቸው? ቀኑን ሙሉ ጾመው 12 ሰዓት 13 ሰዓት ተርበው ውለው አላህ የፈቀደላቸውን ቢበሉ አንተ ምን አገባህ እዚህ ውስጥ? ቀጠልክና ምን አልክ? አሁን ይሄ ጾም ነው አልክ። አዎ ጾም ነው፣ ለእኛ ጾም ነው። ለእናንተ ለምሳሌ አንድ ሙስሊም ብድግ ብሎ 6 ሰዓት ድረስ መጾም ጾም ይባላል ቢል ይመለከተዋል? አንድ ሙስሊም አይመለከተው። እኛም ባመንበት ምን እናደርጋለን? 12 ሰዓት ጾም 13 ሰዓት ጾም አንተ የሚመለከትህ ጉዳይ አይደለም። በዛ ላይ ደግሞ ማሰብ ያለብህ አረብ ሀገር ላይ ረጅም የሆነ ምግብ የሚቀርበው ለማን ይመስልሃል? ምስኪኖች ነው የሚበሉት። ድሃ እየተፈለገ ይበላል። አብዛኛውን ጊዜ ከአረብ ሀገር ተልኮ እዚህ ለብዙ ምስኪን የሚሰጠው አረቦቹ ለራሳቸው ቀድሞ ግን ምን ያደርጋሉ? ድሃ ሀገራት ላይ ላሉ ሰዎች ይልካሉ። እኔ እውነት አጋንንት ከበው የሚስቁባቸው እኮ የሚመስለኝ። እኔ እኮ አጋንንት ከበው የሚስቁባቸው ነው የሚመስለኝ አልክ። በሚመስለኝ አታውራ። አጋንንት ማለት ሰይጣን ነው። ሰይጣን የሚከበው የእንዳንተ አይነቱን ንግግር ነው። በእርግጠኝነት ምነግርህ ማለት ነው። ለምን የራስህ ሃይማኖት ላይ እንኳን ያልተደነገገን ነገር ተነስተህ ሰውን ለመንካት ሰውን ለመጉዳት ብለህ እንዲህ አይነት የአጋንንት ስራ ትሰራለህ? እባክህን ረጋ በል ትንሽ። ግን ደስ ይለኛል በአንድ ጎን። ለምን ደስ እንደሚል ታውቃላችሁ? እንኳን የናለ ባላጥቶ ሁለት ዓለም ታጣምታለህ አይደል ወይ? እግዚአብሔር አይደለ ወይ? ደስ ይለኛል በአንድ ጎኑ። ለምን ደስ እንደሚለኝ ታውቃላችሁ? እንኳን ይሄን ዓለም አላጡት ብለሃል። እኛማ ይሄንን ዓለም አስመልክቶ ነቢዩ መሐመድ ምንድነው ያሉን? ዱንያ ለአማኝ እስር ቤት ናት አሉ። ለምንድን ነው ይሄንን ያሉበት ምክንያት? ዱንያ ላይ አላህ ጀነት ላይ ካዘጋጀው አኳያ ስታየው፣ ተስፋ ከምናደርገው ጀነት አኳያ ዱንያ ርካሽ ናት። የሚበላ ነው፣ የሚጠጣ ነው፣ የሚነዳ ነው። ያውም በህግጋት ተቀምጦ ዝሙት እንዳትሰሩ፣ ወለድ እንዳትበሉ፣ ወላጅ እንዳትበድሉ፣ ጎረቤት እንዳታስቸግሩ፣ ለኔ በቀን 5 ጊዜ ስገዱ፣ ጾሙ በወር እንደዚህ፣ ዘካ ደግሞ ይሄን ያህል ክፈሉ፣ ሐጅ በዚህ ወቅት ሄዱ፣ እንዳለ ስሜትን መከተል አቁመ እስር ቤት ውስጥ ሆነ ለሚቀጥለው ጀነት መዘጋጀት ነው። ስለዚህ አንተ እንዳልከው እንኳንም ይሄንን ዓለም አላጡት ሳይሆን ይሄንን ዓለምኛ አተነዋል። ተራ ነገር ስለሆነ ጠፊ ስለሆነ ለዛ እኮ ነው ምንም ነገር ቢደርስብን አልሐምዱሊላህ ምንለው። ፈረንጅና እስላም አውቆበታል። ያኛውን እስላሙ ታውቆ አይደለም፣ ፈረንጁ ግን አውቆ ነው። እስላሙ እኮ እንደዛ አድርጎ ጸድቃለሁ እንዴ? እኔ ይገርመኝ። ቀጠልክና ምን አልክ? ፈረንጅና እስላም አውቆበታል አልክ። አላሁ አክበር። አሁን እስቲ ፈጣሪ የለም ከሚሉት ፈረንጆች ጋር እንዴት ታገናኘናለህ? ያውም ሁሉም እኮ አይደሉም፣ ግን ብዙ ኤቲይስቶች አሉ ፈጣሪ የለም ብለው ከእንስሳ ጋር የሚጋቡ፣ ወንድ ለወንድ የሚጋቡ፣ ሴት ለሴት የሚጋቡ ብለህ አንድ ሀገር ላይ እየኖርክ አታቀንም ነው ወይስ ውስጥ ያረገዝከው እርጉም ነገር ስላለ ነው እኛን ከፈረንጆች ጋር መታገናኘን? ግን የውስጥ አዋቂው ጌታ ሰማይ ምድርን የዘረጋ ምን ያደርግሃል? ይተሳሰብሃል። እስላም እኮ እንደዛ አድርጎ እጸድቃለሁ ነው የሚለው አልክ። አዎ ጾመን እኮ እንጸድቃለን ስለምንል እኮ ነው ድሃ የምናበላው የመሳሰሉትን ነገሮች ምንሰራው ማለት ነው። ለነገሩ ገድዬ ጸድቃለሁ ብሎ ካሰበ በልቼ ጸድቃለሁ ይልም አያስገርም አይደለ? አያስገርምም በእውነቱ። ቀጠልክና ግን በጣም በሚያሳዝን ንግግርህም በዚህ ቆሻሻ ንግግር ደግሞ ዘጋኸው። ለነገሩ ገድዬ ጸድቃለሁ ብሎ ካሰበ በልቼ ጸድቃለሁ ቢል ያስገርማል? አያስገርምም በእውነቱ አልክ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ኢትዮጵያ ሙስሊምና ክርስቲያኑ አብሮ እየኖረ ነው። ሙስሊሙ በጣም ብዙ ነው በቁጥር፣ ክርስቲያኑም ብዙ ነው በቁጥር። ሰርግ ላይ ትጠራላችሁ፣ ለቅሶ ላይ እንመጣለን፣ ሰርግ ላይ ትመጣላችሁ። በቃ በዚህ መልክ ነው እየኖርን ያለ ነው። ታዲያ ለምንድን ነው ግዴታ? እኮ ሰው በገጀራ ብቻ እኮ አይደለም የሚገደለው። ለምን በመርዝ አላጠፋናችሁም? እስቲ መልስልኝ። አንተ እንደምትለው ክርስቲያንን መግደል ገነት ያስገባል ብለው ነው የሚያምኑት። ገለህ ገነት ትገባለህ ከተባለ በልቼ ጸድቃለሁ ቢል ያስገርማልን? በእውነቱ አያስገርምም ማለት እና እንደው ከምንም በላይ ቆም ብለህ እስቲቺ ምክር ለብቻ ቁጭ ብለህ ስማት። እንደው ወደ ፈጣሪ ያቀርብሃል ይሄ ንግግር። አያሁን ችግሩን መሰለ እንዳንተ አይነት ሰዎች መድረክ ላይ ወጥተው they want to entertain ህዝብ ማስደሰት ነው የሚፈልጉት። ስለዚህ ህዝብ እንዳይከፋባቸው ገብተዋል። አንተ የያዝከው መንጋ አለ እንደዚህ ዝም ብለህ ክፉንም ስትናገር እያለ የሚስቀልህ ማለት ነው። ስለዚህ እነዚህን ሰዎች አሁን ማሳቅ አለብህ። አጀንዳ ይዘህ መምጣት አለብህ። የራስህ አጀንዳ እኮ ብዙ አለ። ክርስቲያኖች ሆነው ስንት መጥፎ ነገር የሚሰሩ አሉ፣ ዝሙት የሚሰሩ አሉ፣ ከቤተ እምነቶቻችሁ የራቁ ሰዎች አሉ። እነሱም በስነ ስርዓት ከሱስ ከመጠጣት ታወጣ። በሚገርም ሁኔታ በየመጠጥ ቤቱ በየምኑ ምን አለ ለማርያም ቤተክርስቲያን ለገብርኤል ቤተክርስቲያን እየተባለ የሚቀመጥ ሳንዱቅ አለ፣ ሳንቲም ሰዎች የሚሰጡበት። እዛ ዝሙት ይሰራሉ፣ ከዛስ እዚህ ደግሞ ሳንቲም ይከታሉ። ዝሙት ስትሰራ ያደረችውም ሴት ምን ታደርጋለች? እዛ ውስጥ ደግሞ ሳንቲም ትከታለች። ስለዚህ እነዚህን ክፉ ነገር እንዲተዉ የመሳሰለው ለምን አትመክርም? ግፍ እንዲህ አይነት ግፍ የምትሰሩ ሰዎች ብዙ ነገር ከእጆቻችሁ እየወጡ ነው። በምን የተነሳ? የውሸትና የግፍ መጨረሻው እዚህ ምድር ላይ ስለሚያስከፍል። ስለዚህ እባክህ ወገናችን ቆም ብለህ አስብ። እኛን አልጎዳችሁንም። በየቀኑ የተበደለ ረዳቱ አላህ ነው። ይሄው አላህ እየረዳን ነው። አሁንም ገና ይረዳናል። እኛ ምን እስከሆን ድረስ ሐቅ ላይ እስከቆምን ድረስ እኛም
ከበደል እስከ ጸዳን ድረስ። እኛም ከበደልናችሁ እኛ የምናመልከው ጌታ አላህ ፍትሐዊ ጌታ ነውና በእኛ ላይ እርምጃ ይወስዳል። እናንተም ደግሞ ካልተቆጠባችሁ ራሳችሁን ችግር ላይ ከምጥሉ እንዲህ አይነት ንግግሮችን ከመናገር በፊት በወረቀት ጽፈ እቺ ንግግሬ ነገ ሰማይና ምድርን የዘረጋ ጌታ ዘንድ ራቁቴን ተቀስቅሼ ስቆም ያስጠይቀኛል ወይስ ጽድቅ ያሰጠኛል ብለህ ቆመህ አስብ። ምክንያቱም ሞቶ መቀስቀስን መርሳትና እዚህ ምድር ላይ ቲፎዞዎችን መሰብሰብ ትልቅ ነገር የመሰለው ሰው ካለ ለአደጋ ራሱን ይጥላል። አላህ ይዘንልን። አላህ ቅኑን መንገድ ይምራን። እቺን መከራ ውስጥ የገባች ሀገር ወደ ሰላም ይመልስልን። እሱም በብቸኝነት ከሚያመልኩ ሰዎች ያደርገን። በጽድቅ የሚያዙ ከመጥፎ ከሚከለክሉ ሰዎች አላህ ያደርገን። ጨርሻለሁ።